ሰላም እንደምን አላችሁ? የዕለቱ መረጃዎች ይዘን ቀርበናል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በቡሬ ተገኝተው ነበረ እና የቡሬ ቆይታቸውን ከተማውን እየጎበኙና እያሰሱ ነው የሚገኙት። ይህም ከኤርትራና ከአሰብ ጉዳይ ጋር እንደሚያያዝ እየተገለጸ ነው የሚገኘው። እንደዚሁም በሌላ በኩል ትግራይ ክልል የከፍተኛ ትግራይ ክልል አመራሮች 500 እና ከዛ በላይ ካሬ ሜትር ቦታ እንዲሰጣቸው የጊዜ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፈረሙትና በትናንትና የተጻፈ ደብዳቤ ላይ ተመልክተናል። በሌላ በኩል ደግሞ የፖሊስ ልብስ ለብሰው መኪና ሊዘርፉ የሞከሩ ሁለት ወጣቶች እናያለን። እንዲሁም በሐዋላ አስተላላፊዎች ላይ የመጨረሻ ማስጠንቀቂያ ተሰጥቷል። የኢትዮጵያ ብሔራዊ ባንክ ህገወጥ ስራዎችን ያከናውናሉ ብሎ ባላቸው አስተላላፊዎች ላይ የማያዳግም ሰፊ እርምጃ ለመውሰድ ዝግጅቱን መጀመሩንና የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ተናግረው ነበረ። ይህንን በሰፊው እንዳስሰዋለን። በመጀመሪያም ኤርትራ ድንበር አሰብ አቅራቢያ ከተባበሩ የገቡት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር አምባሳደር ሬድዋን ሁሴን ናቸው። የመከላከያ አመራሮችና ከአፋር ክልል አመራሮች ጋር ያካተተ ቡድን ዛሬ በአሰብ ሁለተኛ ቀናቸውን እያሳለፉ ይገኛሉ። ቡሬ ከተማም የገቡበት በዚሁ እንደሆነ የኢትዮጵያና ኤርትራ ከፍተኛ በውጥረት ውስጥ መሆናቸውን ተከትሎ በዚህ ወቅት የተደረገው የከፍተኛ አመራሮች ጉብኝት ምንን ምክንያት ያደረገ እንደሆነ በግልጽ የታወቀ ሲሆን ከኤርትራ ጋር ያለውን ግንኙነት ውጥረቱን ለማርገብ የተሄደ እንደዚሁም ቀጣይ የአሰብ በር ወደ ኢትዮጵያ ቢገባ እንዴት አድርገን ነው ምርቶቹ ወደ ኢትዮጵያ የምናስገባው የሚል ይመስላል። ይህንና ሰፊ መረጃዎችን አሰባጥሬ ወደ እናንተ ይዤላችሁ መጥቻለሁ። ቻናሉ ሰብስክራይብ በማድረግ እንድታጠምጡት ጋበዝኩኝ። በሌላ በኩል ፖሊስ መሳዮቹ ዘራፊዎች ናቸው። የዘረፋ ወንጀል ፈጽመው ለማምለጥ የሞከሩ ሁለት ተጠርጣሪዎች በቁጥጥር ስር መዋላቸውን እና በምርመራ እየተጠራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። ተጠርጣሪዎቹ የጸጥታ አካል በመምሰል ደንብ በመልበስም ነው የዘረፋ ወንጀል ፈጽመው ቁጥጥር ስር የዋሉት። በኦሮሚያ ክልል ምዕራብ ሸዋ ዞን ታጣቂዎች ህጻናትና ሴቶችን ጨምሮ በርካታ ህጻናትን ገድለዋል። 22 ሰዎች ወዲያው መገደላቸው ሲረጋገጥ ቀሪዎቹ አስክሬናቸው በየጥሻው የወደቀና በሆስፒታል ህይወታቸው ያለፉ ናቸው። በአጠቃላይ ሟቾች 29 ናቸው ብሎ ተናግረዋል ነዋሪዎቹ። የተገደሉት 22ቱ ናቸው የሚባለው ውሸት ናቸው። 12 ናቸው የተገደሉት። ከ22ቱ በላይ የተገደሉት ታጣቂዎቹ ወገን ነው። የወረዳው አስተዳዳሪ እንደዚህ ብሎ ተናግሯል። ነዋሪዎቹም ያሉት ጥቃቱ እሁድ ምሽት ነው የተፈጸመው። አገር ሰላም ብለው እንደወትሮ ወደ ቤታቸው በገቡ ንጹሐን የኖኖ ወረዳ ሀቀይንዱ ቀበሌ ነዋሪዎች ላይ የተፈጸመ በአጎራባች ማዕከላዊ ኢትዮጵያ ጉራጌ ዞን ወረዳዎች የሚንቀሳቀሱ ታጣቂዎች ወሰን ተሻግረው ነው ጥቃቱን ያደረሱት ብለዋል። ምንም ያልታጠቁ ሰላማዊ ዜጎች ላይ ዘግናኝ ግድያን የፈጸሙት ጥቃቱን ያደረሱት ደግሞ በአካባቢው የሚንቀሳቀሱ ጽንፈኛ የተባሉ ታጣቂዎች ናቸው ብሏል። እሁድ ምሽት ድንገተኛ ጥቃት 22 ሰው ወዲያው ተገድለዋል። በእሁድ ምሽት ድንገተኛ ጥቃት 22 ሰዎች መሞታቸው ተገልጿል። ዳርጌ በሚባል ስፍራ ምሽት ከ1 እስከ 2 ሰዓት ግድም በተወሰደው በዚህ ጥቃት ህፃናትና ሴቶች በስፋት ተጠቂ ሆነዋል። ቤተሰቦቻቸው የጥቃቱ ሰለባ የሆኑባቸውና ለደህንነታቸው ስማቸው መናገር ያልፈለጉ አንድ ነዋሪ ሰላማዊ ዜጎችን በጨለማ ገብተውን የፈጇቸው አሁን እሁድ ምሽቱን በዚህ ጥቃት የተገደሉ ሰዎች ቁጥር 29 ደርሷል ሲሉ ነበር የተናገሩት። 22 ሰዎች ደግሞ ወዲያው መገደላቸው ሲረጋገጥ ቀሪዎቹ አስክሬናቸው በየጥሻው የወደቁና በሆስፒታል ህይወታቸው ያለፉ ናቸው ብለዋል። ነዋሪዎቹ የተገደሉትን ለመለየት ሰኞ እስከ ምሽት አስክሬን አሰሳ በአካባቢው ሲደረግ ነበረ። እስከ ሰኞ ምሽት ድረስ ከሟቾቹ አባወራ የሆኑ ትልልቅ ሰዎች ከ6 የሚያልፉ ሲሆን ቀሪዎቹ ህፃናትና አብዛኞቹ ደግሞ ታዳጊ ተማሪዎችና ሴቶች ናቸው ሲል ነዋሪዎቹ ተናግረዋል። የኖኖ ወረዳ አስተዳዳሪ አቶ ወንዳፍሽ ሉሌሳ የተገደሉት 22 ናቸው የሚለው ውሸት ነው፣ 12 ናቸው ብለው አስተዳደሩ ተናግረው ነበር። ከ22ቱ የተገደሉት ከታጣቂዎቹ ወገን ናቸው ብሎ ነው የተናገሩት። ጥቃት ከተፈጸመ በኋላ የመንግስት ጸጥታ ኃይሎች በየአካባቢው ተሰማርተው እርምጃ መውሰዳቸውን ገልጸዋል። በዚህ ወረዳ ተመሳሳይ ጥቃት ለምን ተደጋገመ ለሚለውም ነዋሪዎቹ እንደሚሉት በኦሮሚያ ክልል ምዕራብ ሸዋ ዞን አጎራባች በሆነው የጉራጌ ዞን በአበሽጌ
ወረዳ ውስጥ ወታደራዊ ስልጠና የሚወስዱ ታጣቂዎች እንዳሉ ነው የተናገሩት። እኒህ ታጣቂዎች በተደጋጋሚ እየገቡ ህጻናትን ጨምሮ የተለያዩ በምንም ፖለቲካ ውስጥ የሌሉ ሰላማዊ ሰዎችን እያጠቁ ይገኛሉ። እነዚህ ሟቾችም ምንም ውስጥ የሌሉና ጥፋት የሌለባቸው ናቸው የሚሉት ነዋሪዎቹ ጥላቻና ማንነት ላይ የሚያተኩሩ ጥቃት እንደሆነ ገልጸዋል። ይህም ካልሆነም ከ3 ዓመት እስከ 14 ዓመት ዕድሜ ክልል ውስጥ የሚገኙ ህፃናትን በምን ውስጥ ይሆናሉ ተብሎ ይታሰባል ሲሉ ጠይቀዋል። በማዕከላዊ ኢትዮጵያ ጉራጌ ዞን በአበሽጌ ወረዳ የተለያዩ ቀበሌዎች የሚንቀሳቀሱ ጥቃት አድራሾችን በምዕራብ ሸዋ ዞን ኖኖ ወረዳ የተለያዩ ጊዜያት በተፈጠረ ግጭት ላይ ቤተሰቦቻቸውን ይዘው የተፈናቀሉ እንደሚገኙ ገልጸዋል። ወደ ጉራጌ ዞን የሄዱ ሰዎች በኦሮሞ ነጻነት ጦር የሚፈጸመውን ጥቃት እንዲሁም በአካባቢው አስተዳደር ከመሬት ይዞታ ጋር በተያያዘ በወጣ አዲስ አሰራር ምክንያት ነው ሲሉ አመልክተዋል። አሁን ላይ ጥቃት ከሚያደርሱ ታጣቂዎቹ አብዛኞቹ በ2016 ዓ.ም በአንድ ሰርግ ላይ በቦምብ ተጥሎ 36 ሰዎች ግድም መገደላቸውን ተከትሎ በአካባቢው የተፈናቀሉ ናቸው ብለዋል። እንደዚሁም በሰኔ ወር 2016 ዓ.ም በዚሁ ኖኖ ወረዳ ደንቆራ ቀበሌ በአንድ ሰርግ ላይ በተጣለ ቦምብ ሙሽሮችን ጨምሮ 36 ሰዎች ከተገደሉ በኋላ ተደጋጋሚ የንጹሃን ጥቃቶችና የግድያ ዜናዎች ከዚህ አካባቢ ተለይቶ አያውቅም ብለዋል። በቅርቡ 2017 ዓ.ም ሰኔ ወር ላይ ዳግም በንጹሃን ላይ የተነጣጠረ የዚሁ አካባቢ ጥቃት በአንድ ቤት ላይ የተገደሉ 6 ቤተሰብ አባላትን ጨምሮ 14 ሰላማዊ ሰዎች አልፈዋል። የጸጥታ ስጋቱ በተደጋገመበት የኖኖ ወረዳ አዋሳኝ ቀበሌያት አካባቢም የነዋሪዎቹ ስጋት ከጊዜ ወደ ጊዜ ዘላቂ እልባት ከማግኘት ይልቅ እያደር እየከፋና እየተባባሰ መምጣቱን ነው የአካባቢው ነዋሪዎች የገለጹት። የኖኖ ወረዳ አስተዳዳሪ አቶ ወንድ አፈራሽ ሉሌሳ ጥቃት የሚያደርሱት ወገኖች የመንግስት የጸጥታ አካላት የኦሮሞ ነጻነት ሰራዊት ላይ ሲዘምት በሚያገኙት አጋጣሚ ጥቃት እንደሚፈጽሙ ይናገራሉ። ዓላማቸው በህገ ወጥ መንገድ ሰፍረው መሬት መውረር፣ ግብር የማይከፍሉበት መሬት ማግኘት፣ ከመሬቱ ተፈናቅለናል አሁን መመለስ አለብን የሚል ጥቃት ነው የፈጸሙት። ይህ ደግሞ ህልም እንጂ ሌላ ምንም አይደለም ብለው ተናግረዋል ማለት ነው። በሌላ በኩል አሻም ቴሌቪዥን ዛሬ ጥቅምት 12 ቀን 2018 መታሸጉ ታውቋል። የቴሌቪዥን ጣቢያው በምን ምክንያት እንደታሸገ ለጊዜው በይፋ የተገለጸ ነገር ባይሆንም ሰሞኑን ካስተላለፋቸው ቃለ ምልልሶች ጋር የተገናኘ ሳይሆን እንዳልቀረ ተሰምቷል። ምንጮች ለአብነትም የጠቅላይ ሚኒስትሩን 7ኛ ዓመት የስልጣን ጊዜን በተመለከተ የተላለፉት ቃለ ምልልሶችን ጠቅሰዋል። ቃለ ምልልሶቹ በሰላ ትችቶች የተሞሉ ናቸው ተብሏል። የተጠቀሰው ከግምት የዘለለ በግልጽ የተቀመጠ ምክንያት የለም ብለዋል። በሌላ በኩል ደግሞ ከአርባ ምንጭ ወደ ኮንሶ ያለው መንገድ ክፍል ኤልጎ ከተማ ላይ በተነሳ ግጭት ምክንያት መንገዱ ለሁለተኛ ቀን እንደተዘጋ እንደሚገኝ ነዋሪዎቹ ጠቁመዋል። መንገድ በመዘጋቱ ምክንያት ቱሪስቶችን ጨምሮ የሚበላሽ አትክልት የጫኑ ተሽከርካሪዎችና የህዝብ ትራንስፖርት ጉዞ ላይ የነበሩ መንገደኞች ችግር ላይ እንደወደቁ መረጃ ያመላክታል። የኤልጎ ከተማ የተፈጠረውን ግጭት በተመለከተ ፖሊስ የሰጠው መረጃ ምንም አይነት መረጃ የለም።